የእግዚአብሔር ታላቁ የዘመናት አስተዳደር ዲስፐንሴሽናሊዝም ክፍል 2 የንጽህና ዘመን The Dispensation of Innocence። ሰላም ቅዱሳን፣ ወደ እግዚአብሔር ቃል ጥልቅ ማዕድ ወደ ታላቁ የዘመናት አስተዳደር ወይንም ዲስፐንሴሽናሊዝም ተከታታይ ትምህርታችን ቀን 2 እንኳን በሰላም መጣችሁ። በትላንቱ ክፍላችን ኦይኮኖሚያ ወይም የዘመናት ክፍፍል ማለት ምን ማለት እንደሆነ፣ እግዚአብሔር በታሪክ ውስጥ ያለውን የቤዛነት ዕቅድ በተለያየ የአስተዳደር መዋቅር እንዴት እንደሚመራ አይተናል። ዛሬ ደግሞ የሰው ልጅ ታሪክ ወደ ጀመረበት ገና ኃጢአት ወደ ዓለም ሳይገባ ሞትና እርግማን ባልነበሩበት ወደዚያ እጅግ ድንቅ ስፍራ ወደ ኤደን ገነት እንጓዛለን። ይህ የመጀመሪያው የእግዚአብሔር አስተዳደራዊ ዘመን የንጽህና ዘመን ወይም The Dispensation of Innocence ይባላል። የሚጀምረው አዳም ከተፈጠረበት ከዘፍጥረት ምዕራፍ 1 ቁጥር 26 ጀምሮ ሲሆን የሚያበቃው ደግሞ አዳምና ሔዋን ኃጢአት ሰርተው ከኤደን ገነት በተባረሩበት በዘፍጥረት ምዕራፍ 3 ቁጥር 24 ላይ ነው። በዚህ ዘመን የሰው ልጅ የነበረው ኃላፊነት ምን ነበረ? ውድቀቱስ እንዴት መጣ? ፍርዱስ? ከሁሉ በላይ ደግሞ የእግዚአብሔር ጸጋ በዚህ የጨለማ ውድቀት ውስጥ እንዴት አበራ? መጽሐፍ ቅዱሳዊ እና ታሪካዊ ዳራው በጥልቀት እንመረምራለን። አብራችሁ ቆዩ። የመገለጥ ኃላፊነትና የንጽህናው ባህሪ The Revelation and Responsibility። በመጀመሪያም ማወቅ ያለብን ታላቅ እውነት አለ። የዘፍጥረት መጽሐፍ ምሳሌያዊ ወይም አፈ ታሪክ አይደለም። እንደ ታላላቅ የመጽሐፍ ቅዱስ አዋቂዎች ዘፍጥረት ከምዕራፍ 1 እስከ 3 ቃል በቃል የተፈጸመ እውነተኛ ታሪካዊ ክስተት ነው። አዳምና ሔዋን እውነተኛ የሰው ዘር የመጀመሪያ ወላጆች ናቸው። በዚህ የንጽህና ዘመን አዳም ሲፈጠር ኃጢአት አልነበረበትም። ነገር ግን ይህ ንጽህና ወይንም ኢኖሰንስ ፍጹም የሆነ የማይለወጥ ቅድስና አልነበረም። በስነ መለኮት አገላለጽ ይህ ያልተረጋገጠ የፍጡር ቅድስና አንኮንፈርምድ ክሬቸሪ ሆሊነስ ይባላል። አዳም ኃጢአት ላለማድረግ የመምረጥ ነፃ ፈቃድ ነበረው። እግዚአብሔር በዚህ ዘመን ለአዳም የሰጠው አስተዳደራዊ ኃላፊነት ወይም ኦይኮኖሚያ ምን ነበረ? 5 ዋና ዋና ኃላፊነቶች ተሰጥተውት ነበረ። አንደኛ፣ በዘፍጥረት ምዕራፍ 1 ቁጥር 28 ላይ ምድርን መሙላትና መግዛት ነበር። የሰው ልጅ የእግዚአብሔር እንደራሴ ሆኖ ምድርን እንዲያስተዳድር ስልጣን ተሰጠው። ሁለተኛ፣ እንስሳትን መሰየም። ዘፍጥረት ምዕራፍ 2 ቁጥር 19 ላይ ይህ የአዳምን ከፍተኛ የማሰብ ችሎታና በእንስሳት ላይ ያለውን የበላይነት ያሳያል። ሶስተኛ፣ ኤደንን ማልማትና መጠበቅ። በዘፍጥረት ምዕራፍ 2 ቁጥር 15 ላይ ስራ ከኃጢአት ውድቀት በፊት የነበረ የእግዚአብሔር ስጦታ እንጂ የእርግማን ውጤት አይደለም። አራተኛ፣ ጋብቻን መመስረት። ዘፍጥረት ምዕራፍ 2 ቁጥር 24 ላይ አንድ ወንድና አንዲት ሴት በቅዱስ ኪዳን እንዲጣመሩ። አምስተኛ፣ ዋነኛው የፈተና ትእዛዝ The Ultimate Test የምንለው ሲሆን ዘፍጥረት ምዕራፍ 2 ቁጥር 17 ላይ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። ይህች አንዲት ዛፍ አስማታዊ ዛፍ አልነበረችም፣ ነገር ግን የአዳም ታዛዥነት የሚፈተንባት ማረጋገጫ ነበረች። እግዚአብሔር ሉዓላዊ አምላክ መሆኑን አዳም የሚቀበለው ይህችን አንዲት ገደብ በማክበር ነበር። የታሪክ ትልቁ ውድቀትን ስንመለከት እያንዳንዱ ዲስፐንሴሽን በሰው ልጅ አለመሳካት ወይም ፌለር እንደሚያበቃ ትላንት አይተናል። በዚህም ዘመን ሰይጣን በእባብ ተመስሎ ወደ ሔዋን መጣ። ዘፍጥረት ምዕራፍ 3 ቁጥር 1 እስከ 6 ባለው ማየት ይቻላል። የሰይጣን ስልት ዛሬም አልተቀየረም። የእግዚአብሔርን ቃል መጠራጠር፣ በእውኑ እግዚአብሔር ብሏልን? ሁለተኛው መካድ፣ ሞትን አትሞቱ። ሶስተኛው ማዛባት፣ እንደ እግዚአብሔር ትሆናላችሁ የሚሉትን መርዝ ተጠቀመ።
ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 ላይ የተታለለም አዳም አልነበረም፣ ሴቲቱ ግን ተታላ በመተላለፍ ወደቀች ይለናል። ሔዋን ተታላለች፣ አዳም ግን እያወቀ አውቆ በአመፅ የእግዚአብሔርን ሕግ ጣሰ። በዚህች ቅጽበት የሰው ልጅ ታላቁን ኃላፊነት ስቴዋርድሺፕ አበላሸ። በሮሜ ምዕራፍ 5 ቁጥር 12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት እንደሚል አዳም የሰው ዘር ሁሉ ወኪል ወይም ፌዴራል ሄድ ስለነበረ በእርሱ ውድቀት የሰው ልጅ ሁሉ በኃጢአት ወደቀ። የንጽህናው ዘመን ፈረሰ። መለኮታዊ ፍርዱን ስንመለከት የእግዚአብሔር ቃል አይታጠፍም። በበላህ ቀን ሞትን ትሞታለህ የተባለው ፍርድ ወዲያውኑ ተፈጻሚ ሆነ። መንፈሳዊ ሞት ወይም ስፒሪቹዋል ዴዝ። በዚያው ቅጽበት አዳምና ሔዋን ከእግዚአብሔር ጋር የነበራቸውን ኅብረት አቋረጡ ወይም ተቋረጠ። ራቁትነታቸውን አወቁ፣ ፈሩ፣ ተሸሸጉ። ስጋዊ ሞት የሰውነት ክፍላቸው ወደ መበስበስና ወደ እርጅና ሂደት ገባ። በመጨረሻም አዳም በ930 ዓመቱ ሞተ። እግዚአብሔር ፍርዱን በሦስት አካላት ላይ አስተላለፈ። አንደኛ በእባቡ ወይም በሰይጣን ላይ በሆዱ እንዲሳብና አፈር እንዲበላ በዘሩና በሴቲቱ ዘር መካከል ጠላትነት እንዲሆን በዘፍጥረት ምዕራፍ 3 ቁጥር 14ና 15 ላይ አዘዘ። ሁለተኛ በሴቲቱ ላይ በወሊድ ጊዜ ሕመም እንዲበዛባት እና ለባሏ እንድትገዛ በዘፍጥረት ምዕራፍ 3 ቁጥር 16 ላይ ይህንን ፍርድ አስተላለፈ። ሶስተኛ በወንዱ ወይም በአዳም ላይ ምድር በእርሱ ምክንያት ተረገመች፣ ኑሮ በላብና በድካም ሆነች። ዘፍጥረት ምዕራፍ 3 ቁጥር 17 እስከ 19። በመጨረሻም ከሕይወት ዛፍ እንዳይበሉና በዚያው በወደቀ ስጋቸው ለዘላለም እንዳይኖሩ ከኤደን ገነት አባረራቸው። ኪሩቤልንም ጠባቂ አድርጎ አስቀመጠው። በጨለማው ውስጥ ያበራው ጸጋ the grace of God ፕሮቶ ኤቫንጀሊያ። የእግዚአብሔር ታሪክ በፍርድ አያበቃም። በእያንዳንዱ ዲስፐንሴሽን መጨረሻ ላይ የእግዚአብሔር አስደናቂ ጸጋ ይገለጣል። በዘፍጥረት ምዕራፍ 3 ውስጥ ሁለት ታላላቅ የጸጋና የቤዛነት ማሳያዎችን እናያለን። አንደኛ የመጀመሪያው ወንጌል ዘ ፕሮቶ ኤቫንጀሊያ። በዘፍጥረት ምዕራፍ 3 ቁጥር 15 ላይ እግዚአብሔር ለሰይጣን እንዲህ አለው፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ይህ በመጽሐፍ ቅዱስ ውስጥ የተነገረው የመጀመሪያው የመሲሁ ወይም የክርስቶስ ትንቢት ነው። የሴቲቱ ዘር የተባለው ከድንግል ማርያም ያለ ወንድ ዘር የሚወለደው ጌታችን ኢየሱስ ክርስቶስን ነው። ሰይጣን የክርስቶስን ሰኮናን በመስቀል ላይ ሲነድፍ ሲያስመታው፣ ክርስቶስ ግን በትንሣኤው የሰይጣንን ራስ ቀጠቀጠው። ሁለተኛ የመጀመሪያው የደም መፍሰስ። አዳምና ሔዋን ኃጢአት ሲሰሩ ራቁትነታቸውን ለመሸፈን የበለስ ቅጠል ሰፍተው ነበር። የሰው ልጅ በራሱ ስራ ጽድቅን ለማምጣት የሚያደርገውን ጥረት ያሳያል ማለት ነው። ነገር ግን በዘፍጥረት ምዕራፍ 3 ቁጥር 21 እንዲህ ይላል፣ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸው። ቁርበት ለማግኘት ምን መሆን አለበት? አንድ እንስሳ ምናልባትም በግ መታረድና ደሙ መፍሰስ ነበረበት። ዕብራውያን ምዕራፍ 9 ቁጥር 22 ላይ ደም ሳይፈስ ስርየት የለም እንደሚል ይህ የመጀመሪያው ንጹሕ እንስሳ ለአዳም ኃጢአት ሲል ሞተ። ይህም ወደፊት ለዓለም ኃጢአት ደሙን ለሚያፈሰው ለክርስቶስ ወይም የእግዚአብሔር በግ ፍጹም ጥላ ነበረ። የንጽህና ዘመን አበቃ። የሰው ልጅ ኃጢአት ሰርቶ ገነትን አጥቶ፣ ነገር ግን የእግዚአብሔርን የጸጋ ቃል ኪዳን እና የቁርበት ልብስ ተላብሶ ወደ ውድቁ ዓለም መጣ።
እግዚአብሔር ግን አዲስ የአስተዳደር ዘመን ጀመረ። በቀጣዩ ቪዲዮአችን ከኤደን ገነት መባረር በኋላ የሰው ልጅ ያለ ሕግ በራሱ ሕሊና ብቻ ሲመራ ምን ሆነ የሚለውን አጓጊ ታሪክ የሕሊና ዘመን ወይም the dispensation of consciousness ስር በጥልቀት የምንመረምር ይሆናል። የቃየልና የአቤል መስዋዕት፣ የሄኖክ መነጠቅ እና የኖኅ የጥፋት ውሃ በዚህ ዘመን ውስጥ የሚካተቱ ታላላቅ ክስተቶች ናቸው። ይህ ትምህርት የቃሉን እውነት ወደ ልባችን እንዳመጣ አምናለሁ። ቪዲዮን ላይክ፣ ሼር እና ሰብስክራይብ በማድረግ የጥልቅ የእግዚአብሔር ቃል ለብዙዎች እንዲደርስ የበኩላችሁን አስተዋጽኦ አድርጉ። በነገው ዕለት በክፍል 3 ትምህርታችን እንገናኛለን። ጌታ አብዝቶ ይባርካችሁ። ተባረኩ።